ፍቅር ምንድን ነው? ተማሪ መምህር ፍቅር ምንድን ነው? መምህር አሰብ አደረጉና ፍቅርን ለማስረዳት አንድ የቤት ስራ ልስጥ። ዛሬ ከትምህርት መልስ ወደ አንድ የስንዴ እርሻ ቦታ ሂድ። ከዛም እርሻ ውስጥ መርጠ ትልቅ የሆነውን ስንዴ ይዘህ ና። ግን መጀመሪያ ከያዝከው ስንዴ የተሻለ ስታገኝ በእጅ የያዝከውን ስንዴ መጣል አለብህ። ተመልሰ ማንሳት ክልክል ነው። ተማሪው ወደ ስንዴው ማሳ ሄደ። የመጀመሪያው ስንዴ አነሳ። ትንሽ ሄደ። ትንሽ ሄድ ሲል ሌላ አገኘ። አሁንም ሲፈልግ ሌላ አገኘ። እንዲህ እያለ ሲጥል ሲያነሳ ቆይቶ በመሃል ቆም ብሎ ሲያስብ እስካሁን ሲያነሳቸው በነበሩት ስንዴዎች መካከል ምንም ልዩነታቸው አልታይ አለው። በከንቱ ጊዜውን ማቃጠሉ አናዶት ባዶ እጁን ወደ መምህሩ ተመለሰ። መምህር ትልቁ ስንዴ አገኘህ? ተማሪ መምህር በከንቱ ነው ሳነሳ ስጥል የዋልኩት። ሁሉም ስንዴዎች ያው ናቸው። መምህር ፍቅርም እንዲህ ነው። በእጅ የያዝካትን መርጠ ከያዝክ በኋላ ሌላ አዲስ ስታይ ታምራለች። አዲሷን ከያዝክ በኋላ ሌላ ስታይ እሷ ታምራለች። አንተ የተውካትን ሌላ ይዟት ስታይ ያኔ በቁጭት ትቃጠላለህ። ከመጀመሪያውም የተለየ ሌላ ፍቅር ከአዲሷ አይዝህም። ፍቅር ማለት መጀመሪያ አይተህ ከወደድካት ጋራ የሚሰማ ስሜት ነው። ከዛ በኋላ የምታገኘው ፍቅር ሳይሆን ወረት ነው። ፍቅር የሚይዝህ አንዴ ነው በሚል መልሱለት መምህር። ህይወት ጉዞ ነው። ህይወት ጉዞ ሲሆን ይህ ጉዞ ጣፋጭ የሚያደርገው ትርጉም የሚሰጠው ደግሞ ፍቅር ነው። ለሁላችን ፍቅር፣ ሰላም፣ አንድነት ይስጠን። አመሰግናለሁ ስለምታበረታቱኝ ከልብ አመሰግናለሁ። አሁንም ብርታታችሁ ይቀጥልበት። ለሁላችሁ አመሰግናለሁ። ፍቅርን ሰላምን ይስጠን እግዚአብሔር አምላክ። እግዚአብሔር አምላክ የተመሰገነ ይሁን። አሜን።